ጤና ይስጥልኝ። በኔ ጥያቄዎች ይጨናነቅ ነበር። አሁን ግን አልፎ አልፎ መጥቶ ከሚጠይቁን ውጪ የኔ የምላቸው ሰዎች በጠቅላላ እንደ አፈር ተሸርሽረው አልቆ ሄደዋል። ሌላ የልጅ ነገር እስቲ አድርገው እንዴ በጌሾ ወጣጣ በቃ ቶ በጌሾ ምንድነው ብራዘር ያይማለው? ምንድነው የምትለው አንተ? ምንድነው የምትለው? ኧረ ወጥ ውስጥ እንዳይገባ ድን ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛ ነው እንጂ እንዳይነካ እኔ እነግርሃለሁ። ወቅተን ሼክስ ለፎርሙ ነው እንጂ እንዳይነካ እኔ እነግርሃለሁ። ቢሻፕ ነው ያላልኩም እኔ በኋላ እኔ ሌላ ነገር ላይ ምንም አልነካም። አንተም ታጥባል በጉ እንኳን እኔ ኢንሹራንስ ሰጣው ነው ወይስ ልትወስድ ነው እንደ ፈለከው? አይደለም። አይ ማታወቂያ ስራ ነው። አይ እንትና እኛ ማታወቂያ ምን ሰራበን መስሪያ ጋውናችን እንደማለት አይደለም። ማታወቂያ የሚሰራበን ነው። አዳ ባክቶ ለታረባይ ታጠገማለው እሺ ማታወቂያ ምን ሰራበን አንተ እኮ ነው ሁሉ አረ አይደለ ለቪዲዮ እንዲለብስ ነው ታዳ አውለታ ሰራበን ነው ማለት ጀማላ ነው ምን ያደርጋል እኮ አይደለም እዛ ወስደህ ባስጠበቶ ህይወት ውስጥ ገባው። አንተም ታጥባል በጉ እንኳን እኔ አሬው ዴካ የማታወቅ የሚሰራው ማለት አንተ ይሄንን እያመጣው አቦተው ምን ያደርጋል ማታወቅ የሚሰራው ማርያምን ጆን ዳንኤል እንደዚህ አለኝ። እስር ቤት ለጠይቀው ሴት እንደ ታሰርኩ ሰሞን በ3 እና በ4 ወራት ውስጥ በጣም ብዙ ሰው መጥቶ ይጠይቀኝ ነበር። ጠባቂው እስኪሰለቸው የእስር ቤቱ ማዛዦች አረ ምንድነ እስክባል ድረስ እስር ቤቱ በኔ ጥያቄዎች ይጨናነቅ ነበር። አሁን ግን አልፎ አልፎ መጥቶ ከሚጠይቁን ውጪ የኔ የምላቸው ሰዎች በጠቅላላ እንደ አፈር ተሸርሽረው አልቆ ሄደዋል። አንዲት ልጅንም በየሳምንቱ መታ ትጠይቀኛለች ብሎ ሲያመሰግን አሰማው። አየ ያገር ሰው ማንንም ቢሆን ከችግር ጋር አብሮ አይዘልቅም። ምክንያቱም ጆን ዳንኤል ውጭ በነበረ ሰዓት የነበረውን የህዝብ ወዳጅነት የነበረውን የጓደኝነት ብዛት እኛም እናንተም እናውቀዋል። ግን እስር ቤት ውስጥ ሲሆን ለ3 እና ለ4 ወር ነው እንጂ የዘለቀው። ከዛ በኋላ አልፎ አልፎ ከመሄድ ውጪ የነበራቸውን ነገር ቀንሰው ጆን ዳንኤል በዛ ሰዓት ብቸኝነት ተሰምቶትና ልቡ ተሰብሮ ሳይው በጣም ነው ያዘንኩት። ለማንኛውም የኔ የምትላቸው ሰዎች በጠቅላላ በችግርክ አብረው እንደማይቆሙ ከጆን ዳንኤል ተረድቻለሁ። ለማንኛውም ጆን ዳንኤል በወንድ ልጅ እግዚአብሔር ባርኳል፣ እንኳን ደስ ያለ። አንዳንድ ሰዎች ደግሞ ከጃኒ ጋር የነበረውን የፍቅር ግንኙነት እየለቀቃችሁ ቢያንስ በእስር ቤቷ ላይ እስር ቤት ባጭኑባት ለዮናስ ስትሉ ይህን ነገር ተጠንቀቁ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይሄንዳው አፍሪካ አልቆማል የብዙሃንስ ችግሮች ነው ይሄ። ይወከን አልቆማል እንደው ምን ይሻላል? ሚስት ጋር ምናምን ቆይ ቶሎ ይጨርስክ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። እስኪ ተነስና እስኪ ተነስና እንዲያውልቀው እዲ ይሄ ነው እንዳልቆማ ነው። ይሄ ማፈሪው ከብሬው ተቆራ አልቆማ ያለው ይሄንን ማበደላ አልቆማ ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው ዶክተር ምንድነው ይሄ እንትን ነው ምንድነው ጉኝ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለባቸው። ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመር ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ። እሺ ዶክተር በጣም አመሰግናለሁ። አውራሪ ሲመሰለት ፍቅሬ ይሄ ቤቴ ማን ነው? ያው የባለቤቱ ነው። ሌላ የማን ይሆናል? ፍቅሬ ሚያው ያንተ ነው። እሺ የኔ ነው። ወይኔ ፍቅሬ እነዚህ ምንድን ናቸው? አሳማ። የማን ናቸው? የራሳቸው። ሚያው ያንተ ናቸው። እሺ የኔ ናቸው። ወይኔ ፍቅሬ ይሄ ምንድን ነው? እበት። ወይኔ የማን ነው? አንቺ።
ልበልሽ የከብቱ ነው ፍቅር አንተና ምንድነው ብራዘር ያያየው ምንድነው የምትለው አንተ ምንድነው የምትለው እያያት ነው እንዴ አገባብ ትክክል ነው እዛ ጋር ቆቆም ነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል ምንድነው የምትለጠፈው ምን ታሽከራለህ የወንድሜ ማለት የኔ ነው ምንም ቢሆን እኮ ሶስት ቸከስ ቅብር አድርጊበታል ይሄን መኪና ምንድነው የምትለው እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ ምንድነው የምትለው አንተ እናንተ ምን አገባታል አገባብ ስፖኪ የተሰራው ምን ይመል ጥራጭበን ነው እንዴ ለታይበት እኮ ነው ኋላ መጣ መኪና አታይም እንዴ ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው ሚደ መኪናችን ለታነስ እናፈጋ ቫይረስ እንደታስይዝብን የጓደኛዬ ማለት የኔ ነው ገብቷል ሂድ በቃ ወርዳን ነው አንተ ሂድ በያሉ ሌላ ይለህ የልጅስ ነገር እስቲ አድርገው እንዴ በጌሾ ወቀጣ በቃ ቶ የሚገርም ነው። እሺ እስቲ አዝሜስ ደግሞ አንተስ? የቡና ቁርስ ማለት ከቡና ጋር የሚቀርብ ዳቦም ሊሆን ይችላል ቆሎም ሊሆን ይችላል። ከዚያ እሱን ቁጭ ብለው እያበሉ ሰው ያማሉ። ኧረ እንደሱ አይደለም። ማህበራዊ ችግሮቻችንን እኮ ነው የሚፈቱት። ምንድነው እዚህ ልጅ ውስጥ ሽማግሌ ያሉ እንዴ? እኔ ያየሁት ልትክዱኝ ነው። ጎረቤት ሲያሙ ምንድነው ይሄ ልጅ በዚህ አይነት ገርል ፍሬንድ ይኖረዋል? እሱማ ታጭቼ ነበር ከዛ ልጅቷ። አረ በቃ እንዴ በቃ ወደ መጨረሻው ጥያቄ እናልፋለን። አዎ ልጆች ምን ይላሉ ብለናል። አዎ ልጆች ምን ይላሉ? የመጨረሻ ጥያቄ ይሻላል። ታለንት አላችሁ? እሺ ቤቢ አንተሳ? መነባነ እስቲ ተነባነበው። ጅብ ይላል እንደረዶ በልጅነቱ በረሃ ለምዶ። ጎበዝ። እስኪ በረሃ ምንድነው? መላጣ። አንተስ የኔ አባት? ላግኝሽ ማታ ማታ ላግኝሽ ማታ 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 ናይልኝ ማታ። አይ ተው ቆይ ማታ ተው። አዎ ኧረ እባክህ ልጅ አንተ እርሶ ሰውዬ ተው እንጂ እንዴ። በቃ ይበቃል። በቃ አትውቀጠው። ይሄ ነው። አዎ እንሸልማቸው። በቃ ጥሩ ነው የተወዳደሩት። አዎ የኔ አበቦች ልጆች አሁን ሰዓቱ የምንድን ነው? የሽልማት። ጎበዞች። አዎ ሽልማቱ ምንድን ነው? ለእያንዳንዳችሁ ታብሌት። እኔ መራውን ነበር ጫላውን የፈለኩት። ኧረ በእናትህ ውስጡ ትልቅ ሽማግሌ አዛውንት አሉ። እኔ በቃ ትዝታችንን በሰራ ይሻለኛል። ጨላውን ይላል እንዴ ቆይ ጠብቀኝ እንጂ እንዴ እኔሳ ኧረ ወጥ ውስጥ እንዳይገባ እንደዚህ ይቻላል እንዴ? ጤና ይስጥልኝ እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈለጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለግ ግማሽ ጥላት ቂጥ ተከሽኗል።
በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ የምታመልጠኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለህም? ማለት አልገባኝም። ማነህ? ድጋሚ አልጠይቅህም። አንተ ነህ ወይስ አይደለህም እኮ። ምን? አሃ አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለህም? እኔ እኮ ግራ ገባኝ። ምንድን ነው? እንደዛ ነው። ምን ልታረግ ነው? አትናገር ማለት ልታረግ ነው? አትናገር። ወንድሜ እያስቸገረ ነው እዛ ጋ። አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበደ ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያችሁ አትለ እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም። ኧረ በዝጌር በእውነት እኔ ግን ለወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጠጋባ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው። ባያባት ይቺን ያዣት እና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ጎማ። ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። ወዬ ፓፓ እየመጣሽ ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር፣ ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። እሺ የሚ ምንድነው የምንቀበለው? አንተ አንዴማ ልወጣ ነው። እሺ የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬያለሁ። አንተ ልጅ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣል። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላድርግ? እሱ ደግሞ እኔ ምን ላድርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ። መጣ ማስክ ነገር አድርጊ፣ ቶሎ በይ። ግባ ዴሊቨሪ እዚህ ነው የታዘዘው። አንተ ነህ ባላሲዱ። ቁጭ አድርገው እሱ ጋር አቃርጋ አስቀምጥ። ይኸው እሺ ጋሽ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር? እኔ ልጅ ምንም አላምነው። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሽ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሽ። አትፍራ፣ ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነቱ ነው ልጄ፣ ንገረን፣ በእውነት ንገረን። በቃ ጫት ነው በርጫ ነው ጋሽ። ጫት ይኸው ተናግሬ ነበር። ጀምሯል። እኔ እኮ ቀድሜ ተናግሬ ነበር። ጥርሱ ላይ አረንጓዴ አይቼ አንቺ ነሽ ጎመን ያልሽው። ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረነው። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ? እዚህ ቤት ግቢ ሻምበል አንተ ታያችሁኛ ታማችኋችሁ ማቼም እኔ ጋሽ በቃ ከበልኩ ወንዴ በስተርጅና ዶክተር ተመረክ። ኧረ ጋሽ እሱ እኮ አኮሩን እንጂ በስተርጅና ተምሮ ዶክተር አልሆኑም። እርሶማ እኔ በቃ ተመችቶኛል። ያው ምን ታረቀው አንዳንዴ ካላይ ሲሰጥ እንደዚህ ነው። ያው ምንም ማላድነው በሽታ የለም ምንም ነገር። አረ እንደሱ ቆየም በቃ ሰሞኑን አልቻልኩም። ሌሎች እንትን ይረቃቁት ለሱ መድኃኒት ካለ ኧረ ሸምሱ እንጂ ማትጨናነቅ እሳቸው ጋር መፍትሄ አለ እኮ። ኧረ ለሱ ምንም እንዳትጨናነቅ ይሉ ዋዳውኑ ቀጥ የሚያደርግልህ መድኃኒት ይሄኛው ቀጥ ነው የሚያደርግልህ። ኧረ ጋሽ በቃ አመሰግናለሁ። ተሰቃየሁ እኮ ብቴ። ኧረ ዶክተር ጋሽ በቃ በርሶ እንተማመናለን እንጂ ኧረ እርሶም እኮ ነው ተምሬያለሁ ዶክተር ምናምን ብለው እንስሳ አደረጉት እኮ። አይ ማለቴ ሰው ሆኖ መቆጣጠር ካልቻለ እንስሳው ነው ይሞክረው ብዬ እኮ ነው።
ድህነት ከዚህ በኋላ አለቀለት። ያራዳል ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ ደሃ ልጅ ነኝ። እንደዚህ አይነት ነገር ነው በሰላም ራሳሽ ልኑርበት። ለምሳሌ ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማለት አለቀለ ነው አባቴ። 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ እሺ ላጭስወት ወርበዳተ ምንም መስራት ነው። ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርን መላክ እኔ ዛሬ አቀማመጫ ይበል። አንተ አታፍርም? ምን ታሳቅቀዋለሽ? ፋስ ነውር ነገር ነው እንዴ? ምን አባቶች አንቺ ስታንዘርጭ አይደለም ታድርው። ይኸው እና ምን እንደዛ ከሆነማ እኔ በጣም ጨቆኝ ነበር። ልብሳ ጋሽ ይሄን ሰረው እንዴት ነህ? ቁልፍ ውስጥ ይማሆዲና ሽንት ቤት እያሮረ ያልሰማህም እንዴ? ምንድነው መሰለህ ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማልፎ እህታችሁ የላከስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለክሉት? ነገርኩህ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ተጠኛ ቀን እኮ ያንድ ወር እየተጸዳዳኛ ተቸገረ። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር። እንደውም ከዚህ በኋላ ልንገራችሁ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁም? ይዘረፍ አላወጣም። አያገባኝም። አረነዛ ናቲ ቻይኛ ትችላለህ አይደል? ሲቪ ላይ እኮ ቻይኛ ትችላለህ። አዎ አዲስ ተቀጣሪ ያለ ቻይኛ የሚችልና ናና ኢንተርቪው አድርገው። እሺ ጀምር ጠይቀው እስኪ።你好，你好，请信息类相关的情况检查。说信息好，其实我就请你们上什么？要想说这种情绪完全就很强。ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። በቃ ቁማ ቀረ። አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎና አጥባለሁ፣ ቃናዬን አያለሁኝ፣ ወጤን እሰራለሁ። እንዴት ዋልሽ? አረጋሽ ሰላም ነው? ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካኝ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበረ? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪን ነው እሷ። አዎ ምን አንቺን አርጓት ነበረ። እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምፈልግሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለ